ከርታታ ኮከቦች ደራሲ ማዕበል ፈጠነ። ክፍል 20 ከሰይጣን ጋር እራት። አራት አይናው ከሽኙ በኋላ ሁለቱም ስለመናው በየፊታቸው ሲያሰላስሉ የገሞራው ጥርስ ቁርጥማት ተነሳበት። ገሞራው ወደ ሌላ ሐሳብ ጭልጥ አለ። የሞት ጊዜ እንደደረሰ እያሰላሰለ ከታሪኩ ፊት ለፊት ከአለቱ ላይ ገደም ብሎ ጥርሱን ይጎረጉራል። በዚህ ሳምንት ደግሞ የጥርሱ ነገር አንገብግቦታል። በግራ ጉንጩ በኩል ጥርስ ቁርጥማን ያላምጠዋል። የህመሙ ስሜት በቀኝ በኩል ጭምር ይሰማል። ድዱ ትኩስ ደም ጎርሷል። ከጥርሱ ውስጥ የተሰገሰገ የአበው ጎመን የሚባለውን ቅጠል ከተቦረቦረ ጥርስ ለማላቀቅ በቀጭን ለበቅ ጥርሱን ጎርጉሮ ይባስ አሳምሞታል። በዚያ ላይ ብርዱ ሆዱን እየነፋ ሩጥ ሩጥ እያለው ነው። ከመናው ቀምሶ ከሞት ካልተገላገለ በቀር ረጅም ዕድሜ ያ ሰው አይመለስም። በጥርስ በኩል የሚገዘግዘው ደዌ ለሞት የሚያደርስ በሽታ የኢትዮጵያ ሕዝብ ገና በልቶ ያልጠገበ ሕዝብ ነው። ይህን የመሰለ ሀገር በቀል ጥበብ ለባዕዳን አሳልፎ ይሸጠዋል ኋላም እያሉ ይፈራሉ። ከቅርብ ጊዜ ወዲህ ወደ ጽጉሩ ዓለም ማንም እንዳይገባ እናቱ የከለከልንበት ለዚህ ነው፣ ሚስጥር ለመጠበቅ ተረድቷል። በዚያ ላይ በተዋናይ ቂም ይዘዋል። የመናው ሚስጥር ከጽጉሩ ዓለም ወደ ገሃዱ ዓለም መውሰዱ አናዷቸዋል። የጥርስ ቁርጥማት መሰል ደዌ መቃብር የወረደችው ቀለሙ በዚያ ህመም የተነሳ አጉል ማውታ ሆኖ ተዋናይ ወደ ሴቶች የጥበብ ዓለም ከመምጣት በፊት የቅኔ ሰው ነበር። እናቱ በላቴና ልጅ እያለ መወደስ የሚፈጥር ጭንቅላት ነበረ። ከዚያ ጎን ለጎን በሀገራችን ውስጥ የጠቢባን ዓለም መኖሩን ሰማ። ሚስጥሩን ቀደም ብሎ ወደዚህ የመጡ ባህታዊ እንደነገሩት ዳሩ ግን የሞት ተራው ከመድረሱ በፊት እንደ ተዋናይ ወደ ጽጉሩ ዓለም ገብቶ ያመጣጡ ሚስጥር እንዲህ ነው ፈልጓል። ያን ጊዜ ለዚህ ነበር ቶሎ መናውን ራሳቸው መሻቱ፣ ሰው መመኘቱ፣ መጎምሸቱ ብቻ አይኖሩም ነበር። ከአራት አይነው እግር ስር ጥቂቶች ስለሆኑ ብዙ ተባዙ ባለው መለኮታዊ ቃል መሰረት ዘራቸውን ለማባዛት ወደ ገሃዱ ዓለም ብቅ እያሉ በደናግል ገበያ ዘወር ዘወር ብለው ወጣቶችን እየመለመሉ ወደ ሴቶች የጥበብ ዓለም ያመጡ አንድ ነበር። አስጨናቂ ይህን የሰማ ተዋናይ ገበያ ወጥቶ ከጠቢባን ዓለም የመጡ ሴቶችን መፈለግ ጀመረ። ደግ ከጠቢባን ዓለም የመጣች እኔ ያለው የጸደይ ጨረቃ አዋጅ አዋጅ እኔ ያለው ባደደ ነው እያለ ሰኔ መጨረሻ ግድም ያከትማል። አሁን በሰኔ ወር ከመናው ካልቀመሱ ያበደ መስሏቸው ወደ ሀገር ይመለሳሉ። ታለቁበት እንደነበሩ ይተረካል። ገሞራው እኒህ ሴቶች ግን ራሳቸውን ደብቀው በጽጉሩ ዓለም እንድንኖር አይደል ሀገር አቋርጠን ወንዝ ተሻግረን የመጣን? ወደ ምሽት ገበያ ነው ሲፈታ ውሳኔውን መጠበቅ አለብን ጣለችበት። ከጠቢባን ልጅ አንዷ ናት። ጥርስ ቁርጥማቱ እየባሰብኝ ነው። ይህ ደግሞ አንድ ሚስጥር እየነገረኝ ነው። አይን ላይ አይኗን ጥላ በፍቅር ጭምር መታችው። ጠቢብ አድርጎ ባል ይሆነኛል ብላ በፍስሐ ተቀብላ ወደ ጽጉሩ ዓለም ይዘው ከተፋለች። ወደዚህ አምጥታ በዚህ ውስጥ ያለውን ሙሉ ጥበብም መመለስ ከቻልኩ መለሳለሁ። የሞት መግቻውን በዚህ እኩይ ዘመን ተመልሼ ወደ ቅኔ ቤት መድረስ ቀላል ነገር አይደለም። ኢትዮጵያ ምስቅልቅል ወጥቷል። ሞት በየቆጥቋጦው ተወሽቋል አሉ። ብጥብጡ ቅዝቃዜ ካለ ቀዝቀዝ ካለ ወደ ቅኔ ቤት ተመልሼ በዛው መቀበር እፈልጋለሁ። በየኔታ መወደስ ግባ መሬት ይፈጸማል። እንደ ሆርማ ተዋናይ ወደ ገሃዱ ዓለም ተመልሶ ቅኔ ማስተማር እንደሚፈልግ ሲነገር ቆንጆዋ በጥላቻ መቃብር
ሰርጉ ከተደገሰ በኋላ ጋብቻውን ሰረዝ። የምታወራው ደሞ አፈላ። እሷም ቢሆን ዝም አላለም። በፍጥነት ከጠቢባን ዓለም ሊወጣ ወደደ። ነገር ግን ሊሞክር ሳይችል ቀረ። ፈለግነው በሕይወት ለመኖር ወስነን መተን ሞትን ትጠራለህ? የታሪኩን ጭራ ይዞ ገሰገሰ። እንደ ሌሎች ወንዶች ልበ ቢስ አደረገችው። በገሞራው ንግግር ቢርበተበት አለ። ለምን ሲሉ ገሞራው የዋዛ ሰው አይደለም መስሎት የሚሞትበት የለም ልበ ቢስማ አላደረገችው ይገመታል። ወደ መሀል ሀገር ሄጄ ቅኔ ማስተማር እፈልጋለሁ ብሎ ያ ነገር ያቅተዋል ተብሎ ግን በሩን ከረቸመችበት። እሱም ቢሆን በቀልድ መልኩ ተናግሮ ያውቃል። ጫካውን ሞትን በሚፈሩ ሰዎች ጭምር እየተመለሰ ይገባ ጀመር። ወደ ስውሩ ዓለም ለመግባት መፈለጉ በዚህም ይመስላል። ከዚያ ጥቂት እድሜ ኖሮት አንዳንድ ነገር መስራት ይፈልጋል። ራሱን ወደ አይጥነት ለወጠ። ደግሞ ድመቱን አጠበቀችው። የመግዛት ወደ ጫጩት ሰው እንደሆነ ለወጠ። ጭልፊት ስትሆን ስዋሬ በአፍታ አልፈጀባት ሰምቷል። በዚህ ጊዜ መለዋጥ የሚባለውን ጥበብ ይህንን የመሰለ ውድ ጥበብ ባለባት ሀገር የሚያኖረ እናቱ በሞተችበት ሞት ሲሞት ከጠቢባን ዓለም ለመውጣት የወንድሙና የእህቱ ተከታይ ሆኖ ምልዋት ነክ የሆኑ አጃቢ ሊሆን እንዴት ተብሎ ገሞራው ከርታሶች ከዚህ ጫካ አንዳንዱ በሞት ሞቃቸው ያለው ሲሞቃቸው አእምሮ ንጹህ ሰሌዳ የራሱን የሞት ለይቶ ለማወቅ በዚህ ንጹህ ሰሌዳ የተፈጥሮ ጥበብ መሳል ፈለገ። በዚያን ጊዜ አዲስ መላ እኔ ፍጡር መላ ተዋናይ ይህ በአበው ዘንድ የተወገዘ ነው ሲል ንቆ የመናወጥን ቁራሽ ሲጋግር ያለው ውሃን ጨመረበት። የሞት ሚስጥር ቢፈልግ እንጀራውን ከምጣዱ ላይ ጣል ሲያደርግ ቤቱ ትኋን ፍልስፍናው ይልቅ የመናው ቁራሽ ከምጣዱ ሲወጣ ወደዚህ ምስጢር ዘው ብሎ ገብቶ ተፈላስፎ ሊቀባበሉ ተዋናይ መናውን ቅልጥፍ አድርጎ በላው። በዚህ ጊዜ ከሁለት ነገር ነፃ ወጣል። እንዳይሞት የመናው ቁራሽ ተመግቧል። ሴቷ እንዳትይዘው የትኋን ቅርጽ ይዟል። የኔ ስራ ከሆነ በኋላ ነገሩ ተለወጠ። ተዋናይ ማዳን የጌታ ስራ ነው። ከስውሩ ዓለም መለስ ብሎ ሊወጣ ጊዜው ደረሰ። ላይ ወደ ስውሩ ዓለም በአንድ ማለዳ ሴቷ ጥብቃ ስትከታተለው ከአጠገቧ ትኋን ሆነ። ድምጿን እልም አድርጎ ሁኔታዋን ይከታተል ጀመር። እንደቀደመው የተለወጠ መስሏት ወደ የመጀመሪያ ተለወጠች። ተዋናይ ወደ አይጥነት አልተለወጠም። ወደ ጭልፊት ተለወጠች። ጫጩትም አልነበረም። በዚች ዛፍ ስር የምቆየው እስከ ጸደይ ወር መጨረሻ ሰይጣን ሊሆን አልቻለም። ከጸደይ ወር በኋላ ወደ ቅኔ ቤት ለውሻ ከሰይጣን ጀምሮ የመልአከ ሞት የሚሰወረው ነገር የለም ሲባል ሰምታ ነበር። ይህ መና በራሱ ከሰይጣን ተዋናይ ግን ወደ ሰይጣንነት አልተለወጠም። ወደ በዚያ ላይ የመና ቁራሽ ነገር ባላዳይን ማግኘት አልቻለም። አይደለም ጥልቁና ሲሆንም ይችላል። ገተው ጥንቁልናም ሊሆን ቅኔ ቤት ይችላል። ሳለን በዚያ ላይ መናው ከሰይጣን አለመምጣቱን ማረጋገጫ ምልዋጥ የሚባለው አስማታዊ ጥበብ ነው። እኔን ጨምሮ ዛሬ ትክክል አይደለም። ስንቆች ዶሮውን ወደዚህ ዓለም እንድንመጣ ያነሳሳኝ አንተ ወጥተናል። መንገድ የቀረው የስውሩን መለዋት ግን ተራጥበም ሆኖ እየናፈቀ ሳለ በዚያን ጊዜ ታውቋል። እኛ ግን እስከ መጨረሻው ለምን ቢባል ተዋናይ የተጠቀመው መናውን እንጂ ሰይጣን ሊሆን ይችላል በምትለው ውስጥ የኔም ጥርጣሬ ነበረ። አሁን ግን ከሰይጣን እንደሚሆን እያመንኩ ወደ ውስጥ የሰይጣን ተራ ነገር ነው። ሚስጥር ሰው ቀደም ሲል አይቼዋለሁ። አእምሮ መና አምጥቶ እንደማይወጣ መለዋት ተፈጥሮ የሚያዛባል። መደም ወደ መንደር መለዋት የሚባለው ካለበት ሊያደርስ ይችላል። እንክል አለ ታሪኩ። አንከሳክሰው እያናናቀ ተዋናይ ጠቢባኑ የስውሩ ውሳኔ የሰራው ነገር ግን ጉድ እንዴት ትኋን ከመናው ጋር ተፈጥሮ መናውን ሲቀምስ ተፈንጥሮ ትኋን ካጠገቡ ወደ መሀል ሀገር ተመለሰ። በደንብ ለመስማት ነው። ይህ ክፋት የለውም። ቅኔ ቤት ሳለው ሰይጣን ይሁን ወይም
ጠቢባኑ ሕክምናው መሳተፍ የልባቸው ሲያቀተው አይቼዋለሁ የሚሉት እንደ ተዋናይቱ ናችሁ። ከዚያ ዓለም ወደ መሀል ሀገር ሂዳችሁ ሚስት ታወጣላችሁ። ሀገራችን በባዕድ ወራሪዎች ትመነዘራለች ብለው ኧረ እባክህ ይህ ደግሞ ክፋት የለውም ከሰይጣን ጋር ለመጠበቅ ነው። ማን አገናኝቶት ዝም ሲሉ ተወርሰህ እኛ እንኳ በዚህ አንጠረጠርም አለ ገሞራው። ዝም ብለው ቢያስገቡን ምን አለበት ሲል አለ። በጣም ከት ብሎ ሳቀ። የሚለው አቶ ወደ ኋላ ተገልብጦ ሲል እናንተ ያንን ላትሰሩ ትችላላችሁ። ደንግጧል። ደቂቅ ተዋናይ ግን ከዚህ ዓለም እንዳትገቡ የከለከሉት ለዚህ ነው። ተዋናይነት አብነት አድርጋችሁ ለመብላት አብነቱን ይዛችሁ ትኮበልላላችሁ ብለው ሰግተዋል። እኔ ግን መናውን ትቀምሱ ዘንድ እየተከራከርኩላችሁ ነው። መንደር ለመንደር አንድ ቀን ከመናው ቅመሱ በእንተ ማርያም ስል ትቀምሱ ይሆናል። በማንኛውም ማታ እግዚአብሔር ይርዳችሁ ስኳትን አንድ ጥላ ዘበባስ አለኝ። ተረጋግተው ወደ ኋላ ዘወር ስል ኮት የሆነ የሰው መዓዛ የለም። ዘወር እያልኩ መንገዴን ቀጠልኩ። ተከስተ ሰዓቱ በጣም እየመሸ ሲመጣ ወደ መጨረሻ ጉባኤ ግድም የተከስተ ደብዳቤ ከተወሸቀበት ተፈልጎ እንዲህ ተነበበ። በከንፈሩ ጥቅሻ አንባቢው አራት አይናው ነበሩ። ቀዳማይ ሆይ ጃንሆይ ቀዳማይ ጃማይካ ሲደርሱ ዝናብ በዝናብ እንደሆነ ከዚህ ሀገር ሲወራ ለከሲንቦች ከዚያ በኋላ የገጠመኝ ችግር ግርማዊነት ሆይ ቀዳማዊት የጥበብ ሊቃውንት በመውደድ ጥሩ ስም አለዎት። ይህ ደግሞ ግርማዎትን ግርማ ሞገስ እንዳጎናጸፈ ከልብ አምናለሁ። እኔም ከጠቢባን ዓለም ወደ ቤተ መንግስት የመጣው መቀሬ ጠቢባን እንደሆነ ተረድቼ ነው። ነገር ግን ቤተ መንግስቱን የሞሉት የስም ሊቃውንት ለኢትዮጵያ ሆነ ለግርማዎት ክብር የሚመጥኑ አይመስለኝም። መኳንንቱም መጨረሻው አሳዛኝ ነገር ነው። ይልቁም ሴቶች ለጃንሆይ የተለየ አክብሮት ፍቅር አላቸው። የእርስዎን እግር አጥበው ከግርማዎት አንዴ አቡነ ዘሰማያት እንደሚፈልጉ ይሰማኛል። የፈለገውን ያህል ከባድ ቢሆን መጨረሻውን ትነግረኝ ዘንድ በሊቁ በከፊል ወደድ ደግሞ አክብሮት የተጨመረበት ነው። ሳትነግረኝ ዛሬ ወደ ሌላ ሚስጥር ዳዊት አቤጌልን ይልቁንም ተረጋግተህ መውደድ አይደለም። ከዚህ በፊት ግን ረሃብ አድክሞኛል መሰል የቤተ መንግስት ምግብ አጭር ቆይታ ይህንን ነግሮኛል። ለካ ስሜን አላስቀደምኩም። ይህን የስንብት ደብዳቤ ምስብለ የስውሩ ዓለም ሰው ተከስተ ዝናቡ ነኝ። የሰንበት ደብዳቤ ያለው ጀምሮ በአዲስ ዓመት ሆነ በትንሣኤ ከወላጆች ጋር ጠቢባኑ ዓለም ለመመለስ በዓመት ዓመት ውሳኔ ላይ ስለደረስኩ ነው የማከብረው። ከግርማዎት ጋር በነበረኝ አጭር ቆይታ የቀኑ ሰዎች ምንኛ እንደጠሉኝ ስመለከት ቤተ መንግስቱን እነዛ ግድም መንደር ይባላል። ግርማዬ ሆይ ድሮም እኔ ምስኪን የቆሎ ተማሪ ነበርኩ። ወደፊት መንግስተ ሰማያት መግባት እንጂ በዚህ አካባቢ የሚኖሩ ለጊዜው ስማቸው ተምኔን የረሳቸው ሊቅ ነበሩ። የስራ ሳይቀር ከቤተ መንግስት ኋላ ከሚቀቀለው በድስት ከሚተነከተው ምግብ የተለየ ነው። እነዚያ ግድም የሚባል ስፍር እንጀራ መብላት ካቆመው ዓመታት አልፎኛል። ከጠቢባን ዓለም በወረስኩት የህብስትና ምስጢር እየተጠቀም ትኩስ እንጀራ በአፌ ዙሮ አያውቅም። ሰሞኑን ወደ ቤተ መንግስት ስመጣ እንኳ ከቤተ መንግስት ፍትፍት ከቤተ መንግስቱ ጠጅ አልቀመስኩም። የሁሉ ሆነበት ቤተ መንግስት ለመሰንበት ጥሩ ስሜት አልተሰማኝም። በቤተ መንግስት ዙሪያ ከምልክት ቋንቋ በቀር ድምፅ አይወጣም ነበር። እኔም ድምፅ የተሰበሰበ ያሳቅቁኝ ጊዜ ወደ ጠቢባኑ ዓለም ተመልሼ ወደ ደቂቅ ተዋናይ ሌላ ጊዜ ወደ ቤተ መንግስት መጥቼ እጠይቀዎታለሁ። ለጊዜው ግን ወደ ጠቢባኑ ዓለም ተመልሻለሁ። የግርማዊቱ ክብር ፍቅር አይለኝ። ደብዳቤው ተነቦ ሲፈጸም አራት አይናው
ባለቤቷ በቃላቸው ማብራራት ቀጠሉ። ረግጦት ቃል ተነሳ። በቃል ይህ ሁሉ እንደሰሙት ሲሆን አድርገው እኔና ነበር ያ ክፉ መንፈስ ያብራሩት። በስዋሬ ሆነን ቁጭ ብለናል። ውስጥ እኔ ግራ አዋቂዎች ገብቶኝ ፍቅር እስከ ሰውነቴ መቃብር እንደሚንቀጠቀጥ የተከሰተ ታሪክ ነው ይላሉ። ሰውነቴ የልብ ወለድ ላብ ደራሲ በላብ አዲስ ከመሆኑ አለማየሁ የተነሳ ይባላሉ። ራሴን የሳትኩ ልብ መስሎ አንጠልጣይ ጥርጣሬ ታሪክ ላይ ነበር። ቀመስ ልብ ዙሬ ወለድ በውሃ ሲርስ ያ ጽፈዋል። ነገር ልብ ያመለጠኝ ወለዱን መስሎኝ ነበር። እኔም ነገር አንብቤዋለሁ። ግን ከላብ ርዕሱ በቀር ፍቅር እስከ ከሌላው መቃብር ነው። ነገር ነፃ ነበር። መጽሐፉ ሀገር ባልና ያውቀዋል። ሚስቱ የዚህ ከተጨቃጨቁ መጽሐፍ በኋላ ደራሲ ይህንን ባለቤቷ ውስጥ ወይራ አፈፍ ያውቁ ብሎ ነበር። ሲነሳ ፍቅር እስከ ሚስቱ መቃብር እራት እንዲበላ የሚለው የድርሰት ከእግሩ ወድቃ መጽሐፋቸው ለመነችው። በዛብህ ሲሉ ስሙን ረግጧት ወደ ለውጠው ማሳው ታሪኩን ወጣ። የተከተቡት ስንት ባለ ታሪክ አካፍሎ ተከስተ ነው። እስኪመጣ ባለቤቷ በድርሰቱ እያለቀሰች እንደተገለጠ ሞሰቡን ወደ ተከስተ ነበረበት የቅኔ መለሰችው። ተማሪ ነበር። ያ መንፈስና እኔ ጃንሆይ በገጸ ባህሪ ተፈጣጥነን ፊት ሊበላ አውራሪ ፈልጎ መሸሻ ሞሰቡ ተብለው ሲነሳ ልጃቸው ጦም ሰብለ ማደሩን ተረድቶ ወንጌል መሰለኝ ተመስላለች። ተቆጣ። ሰብለ ወንጌል ከበዛብህ ጋር ልውጥ ፍቅር ሲል ይዟታል። በደመ ነፍስ ፊት አየሁ። አውራሪ ግን የፈራሁት በዛብህ አልቀረም ከነ ብሎ ፋሲል ታሪኩም ልውጥ ውጥ አለ። ከነ ምትዋ ከዚያ ጋር ምን ሆነ? የነግስና ደም ግምራውን ስለሌለው ለመጠየቅ የሰብለ ታሪኩን ወንጌል ከመተረክ መምህር እንጂ ከቶ ፍቅረኛ ማን መሆን ሊያግዳቸው? እንደማይችል ያምናሉ። ኧረ ጉድ ነው። ተማሪው ባለቤቱ ወደ የሰው ልክ ምኝታ የሚያውቅ ልታቀና ነገስታቱን ያን መንፈስ የምናጠፍ ከልሞ ሂዶ የማይረግጥ የጨዋ ልጅ ከቆጥ ሲሆን አልጋው ላይ በመኳንንቱ ተንጠለጠለ። ፊት ያወድሱታል። ሰውየው ወደ ያ ቆጥ አልጋ በዛብህ ሲወጣ በገሃዱ ዓለም ያለው ከኪሱ ተከስተ ካራ ነበር። አውጥቶ ሰብለ ጎኑን ወንጌል ደግሞ ወጋው። ከተከስተ መንፈሱ ሰውየው የተገኘችው ግን ሀገራዊ ምንም ጥበብ አልመሰለውም። ናት። ተሸብሎ በዛብህ ለሰብለ ተኝቶ ወንጌል ፍቅር ያ መሞቱ ክፉ ተከስተ መንፈስ ለጥበብ ከሰውየው ጎን መሞቱን ቁጭ አለ። ያመለክታል። በመካከል በመጽሐፍ እኔን እንቅልፍ ጣለ። እንደተጠቀሰው ሰብለ ማለዳ ያን ስታፈቅረው እኩይ መንፈስ አባቷ ልክ ግን እንደ ጓደኛ ፈቃደኛ ቀሰቀሰኝ። ሳይሆን ይቀራል። አፌ በዚህ እንደተለጎመ ተለያይተው ተነሳው። በዛብህ ወደ በምልክት አዲስ ቋንቋ አበባ ከቤት ይሄዳል። እንድወጣ አዘዘኝ። ሰብለ ወንጌል ተያይዘን ያለሱ ወጣን። መኖር ጥቂት እምቢ ረመድ ይላታል። ራመድ እያል በዛብህ ከመንገዱ ፈቀቅ ከአዲስ እንዳል አበባ ገብቶ ያለ ቀለበቱን ሰብለ ወንጌል ከጣቴ መኖር አውጥቶ ተሳነው። ሲወስዳት ወደ እሱ አእምሮ ከአዲስ የተመለስኩ። አበባ ወደ ጎጃም፣ እሷ ከዲማ አጠገቤ ወደ ማንም ሰው አዲስ አበባ አልነበረ። በመሄድ ላይ እያሉ አለ ታሪኩ በዛብህ ወደ እኔ አባይ ወደ ሸለቆ ቅኔ ውስጥ ቤቱ በሽፍቶች ትዝታ ሽው ተቀጥቅጦ ብሎ አገኘችው። እኔ አላምንም። ደገፍ ደገፍ አለ ገሞራ። ብታስተምረው ምኑ ደግፋ ደግፋ ይታመናል? እኔም ብታስታምመው የገጠመኝን አወራው ይሻለው እንጂ አልቻለም። አምኛለሁ ሞተ፣ አላልኩም። ተቀበረ። ከሞተ በኋላ ሰብለ ከዛስ? ወንጌል ወደ ሀገሯ አልተመለሰችም። በዛብህ ከተቀበረበት ሰውየው ደብር ታሞ መንኩሳ አደረ። ፍሬ በነገታ ግብር ወደ ባል አገሩ እየፈጨች ቤት ማይ ሲደርስ እየቀዳች በጠና ኑራ ታሞ ሰዎች አብራው ተሰብስበው ትሞታለች። ሲጨነቁ ደረስኩኝ። ከዚያ በኋላ የመጨረሻውን ደግሞ ለማየት ቡኑካሳ በፋሲካ ይደገማል። ሰሞን ሶስቱ መንደሩን የጥበብ ሰዎች በአንድ በእንተ ማርያም አጽድ እያልኩ ውስጥ ሰነበትኩ። ወድቀው ሰውየው መቅረታቸው በ10 ተከስተ ቀኑ ከጠቢባን በዚች ዓለም ዓለም ከወጣ ተለየ። በኋላ አልገረመኝም። አለመመለሱን ሰይጣን ያስረዳል። በስለት ነገር ከዚህ ላይ ሲወጋው ልብ በሉ፣ ዓይኔ ወደ አይቷል። ጠቢባኑ ከዚያ ዓለም በኋላ ያንን ያልተመለሰ አካባቢ ተከስተ በፍጥነት ብቻ አይደለም፣ በቆቅ የተከስተ ድንቅ ሸሸው። ጠቢብ ጭምር ነው። ተመልሶ መጥቶ እኔንም በበዛብህ ልብ የሚወጋኝ ውስጥ እየመሰለ ሰብለ ወንጌል ያንን አለች። ሰሞን ከዚያ ከራሴ ጋር ፍቅር ተያይዤ በምሳሌ ሰነበት። ሲገለጽ በዚያ ቀደም ሰሞን በዓይኔ ተከሰተን ህሊና እየመጣ ተመልከቱ። ረበሸኝ። ተከስተ በበዛብህ ትዝ ይለኛል። ሰብለ ወንጌል ውዳሴ በጥበብ ማርያም ይመሰላሉ። አጥብቄ ጸልይ ነበር። ከድርሰቱ ወደ ባላገሬው ገሃዱ የሞተ ቀን ዓለም አንድ እንምጣ ብለው አዝማሪ በምሳሌ ጌታ መግለጥ ጀመሩ። ሞተሁኝ አለ። ልብ ወለድ የገሃዱ ዓለም መነሳቱን ነጸብራቅ አውቆ ነው ይባላል። የአዳም ልጅ ብሔር ቀረ እንጂ የተነሳ በአፈር ተጨማልቆ በፍቅር እስከ እያለ መቃብር ውስጥ ሲያለቅስ ነበር። የተካተቱ ግጥሙን ፍሬ የሰማሁት ሰዎች በባላገሩ የገሃዱ ለቅሶ ዓለም ላይ ነው። ነጸብራቅ ጌታ ናቸው። ሲነሳ በልብ ሰውየው ወለድ ሲሞት ዓለም ሳምንቱ በዛብህ ተገጣጥሞ ሰብለ ነበር። ወንጌል ጉዱ ካሳ የአዝማሪው ቅኔ ሲሆኑ ይህንን ተከስተ ለመግለጽ የመጣ ነው። በዛብህ ሰብለ ወንጌል ካለ ደግሞ በኋላ በጥበብ አከለከለ። ይመሰላሉ። በአንድ መቃብር አሁን እንደተቀበሩ ሳስብ ተከስተ ያ ሶስት ነገር መንፈስ ለባሽ እንደያዘ ስጋ ተቀብሯል። ይመስለኛል። እነሱን ዛሬ ታውቋቸዋላችሁ? እንደሆነም መጠርጠር አልነግራችሁም። ጀምሬያለሁ። ጥርጣሬ ብዙ ያ መንፈስ መሰወር ወሽከት ችሏል። ነገር ግን መሰለኝ ቁራሽ ብለው እንጀራ የማምጣት ሀገራዊ ኃይል አልነበረውም። ምስጢር ገቱ። ቢሆንም ኑሮ መንደር ደራሲው ለመንደር ተከስተን ይዞኝ በበዛብህ ባልተንከራተተ ነበር። መመሰላቸው በእኔ በኩል ሲቀጥል ያ መንፈስ ትክክል ምሳሌ የፈለገው ነው ባይ አብሮ ነኝ። መብላት ነበር። መከራው በዝቶበት መሰቡ ዱላ ሲነሳ ተቆጣ። ወርዶበታል። ቁጣው ንጉሱ የሰውየው እንዲህ ቁጣ አይነት መጽሐፍ አይነት በዘመናቸው ነበር። ሲጻፍ ደንግጠው ከዚያ እንደነበር የጩቤ ጥርጥር መዘርጠጥ የለውም። የሰው ጠባይ ነው። ደራሲው ግን ልብ ወለድ ወጣም ነው ሲል ወረደም አሁን ላይ አስተባበለ። ሳስበው ያ ሆድ መንፈስ ሲያውቅ ወደ ዶሮ እፀ ማታ መሰወር ያለው ሆኖ ጠንቋይ ታለፈ። ነው።
ወይ ዛሬ የሚባለው መንፈስ ነው ብሎ ከጃንሆይ ጋር በሚስጥር ቃል መሐላ እንደፈጸሙ ወደ ስውሩ ዓለም ታሪክ የመጽሐፉ ተመለሰ። ጭብጥ ግን የተከስተ የጥበብ በእኔ ታሪክ በኩል ነው የመናው አፍታ ወራሽ ከዚህ የተለየ ይሆናል የሚል እምነት አለ። ጨመሩበት። ሲቀጥል በስውሩ ዓለም ማመን ከቅዱሳንና አልቻልኩም። ከጠቢባን እስከዛሬ በቀር ከታሪክ ርኩሳን የሚኖር አይመስለኝም። አላነበብም። በጃንሆይ ቅዱስ ሕይወት ላይ ባለቤት ርኩስ እንደሚኖር የሚያጠነጥን ብዙ ይገምትም ታሪክ ቢገምትም አንብቤያለሁ አለ። ርኩስ ከጠቢባን ተሰውሮ ከቤተ መንግስት እንደማይኖር የደረገውን ግልጽ ነው። ምዕሉ ሚስጥር እኒህ ማወቅ ስውራን ስውር አይቻልም። ፍጥረታትን ጥበብ ቀመሱ ከሰማይ ታሪክ ደግሞ ርኩስ መንፈስ ሲጻፍ ተደብሎ አይቻልም። የሚኖር ወደ አይመስለኝም። ቤተ መንግስት ለመሄድ ጠቢብ በተነሳ ጊዜ ከሲስራ ውዳሴ ማርያም ነጋዴዎች ጋር ደጋሚዎች አባይን ናቸው። እንደ መናው ሻክራ የተፈጥሮ የቅኔ መና ቤት ሲሉ ጓደኞቹ የኔታ ያውቃሉ። በተደጋጋሚ እኔም ነግረውኛል። ከዋድላ ስለዚህ ሊቅ ውሳኔ ከበደ መጠበቅ ነው የአንክሮ ዘርአ ብሎ ዳዊት ነው። የጎጃም እቦይ ካሳ ተያይዘው ናቸው። በራሳቸው ሁሉም የዶቅማ የቅኔ ቤት ፍሬ ጓደኞች ሲለቅሙ ነበሩ። ወደታች ወደ ቤተ ወረዱ። መንግስት ሲሄዱ ከስውሩ አባይን ዓለም የዋሽንት ድምፅ ይሰማ ነበር። በውስን ጥቂት ቆይቶ አሻግረውታል። የከበሮ ከዚያም ድምፅም ተከተለ። ከሲስራ ነጋዴዎች ጋር ፀሐይ ደን ብለው ስለጀመረች ደን ጠቢባኑ ብለውታል። ውዳሴ ከዚያ በኋላ የጀመሩ ጉዞ ነበር። ግልጽ ነበር። ከመሀል ሀገር ሲሄዱ ቀጥታ ቤተ በየጊዜው መንግስት ገባ። የሚሰሙትም ጓደኞቹ ከበሮ እንዳሉት እንደ ልማዱ እንቅፋቱ ተደነቀ። የጀመረው ግን አባይን ሲሻገር ጀምሮ ነበር። ያ ጊዜ አባይን የሚያሻግር ሰባራ ድልድይ አልነበረም። ሁሉም በእግር ነበር የሚሻገሩት። ተከስተ አባይን ሲሻገር ጓደኞቹን ጭምር ቀጭን አዞ ልትውጣቸው ስትል በተአምር መትረፋቸው በስተፊት ይወራል። በአዞ ጥርስ እንደምንም አምልጠው አባይን ከተሻገሩ በኋላ ሶስት ጓደኞች ከዚያው አባይ ሸለቆ ውስጥ ሰነበቱ። ተከስተ ወደ ቤተ መንግስት ገሰገሰ። ጓደኞቹ በአባይ ሸለቆ ውስጥ ካሉ ባላገሮች ተጠግተው ለአያሌ ቀናት ጠበቁት። ጥበቃቸው በተስፋ የተሞላ ነበር። ሲመለስ ቃሉን ይጠብቃሉ የሚል አጉል ተስፋ ሰንቀው ሲንሆን ሰነበቱ አሉ። አራት አይነው ምን ተስፋ ሰጥቷቸው ነበር? አለ ጠቢቡ ሆር ጣልቃ በመግባት። የኤልያስ አምላክ በሰላም ወደ ጠቢባን ዓለም ከመለሰው አንዲት ቃል ገብቶላቸው ነበር። እነሱ ከቤተ መንግስት ወደ ጠቢብን ሲመለስ ከአባይ ወንዝ ጠብቀው አባይን በውስካ ሊያሻግሩት አሉ። ከአባይ ወንዝ ዳር ለዳር ወቅት ጠበቃ የምትበቅለው የሕይወት ዛፍ ሲያሳያቸው ቃል ነበራቸው። በዚያ ውል መሰረት ከርታታው ተከስተ በቤተ መንግስት ወደ ጠቢባኑ ዓለም እስኪመለስ ለአያሌ ቀናት ከአባይ ወንዝ ዳር ሰፍረው ሰነበቱ። ቢጠብቁት ቀረ። ተስፋ ቆርጠው ወደ ቅኔ ቤት ሊመለሱ ሲሉ አንድ የቅኔ ተማሪ በሽፍቶች ተቀጥቅጦ ሞተ የሚል ወሬ ሰሙ። ወደ ጽኑ አፋፍ ገሰገሱ። ሲደርሱ ከእግር እስከ ራሱ ከፀጉሩ እስከ ፀፍሩ በደም ተነክሮ እስትንፋሱ ተዳክሞ የልብ ምቱ ቆሟል። ከደረቱ ላይ ብቻ የትኩሳት ከወገቡ በታች በድን ከወገቡ ራስጌ ሕያው ሆኖ አገኙት። ያ ሊቀ ተከስተ ነበር። ይሻለዋል ብለው ቢጠብቁ ቢንቆራጠጡ ለውጥ አጡ። ብዕር አንስተው ሰጡት። መከተብ ተሳነው። ተስፋ ቆርጠው ነፍሱ ከስጋው እስክትለይ እግር ከራስጌ ሆነው የሞቱን ቀን መጠበቅ ያዙ። ምንም ተስፋ አልነበረም። የጓደኞቹ ዓይን በዓይን እያየ አመለጠ። አንስተው ጎሃ ጽዮን ቀበሩት። ከቀብሩ በኋላ የተነሳው ምስጢር ግን አሁን ድረስ አጨቃጫቂ ነበር። የተከስተ አጨቃጫቂው ከኛ ደረሰ። ጭቅጭቁ ከዚህ ላይ አያበቃም፣ ወደፊትም መነሳቱ አይቀርም ብለው እንባ ቀደማቸው። ሊቃ ተዋናዮች ትኩስ እንባ አፍሰው
ስሜታቸው ጋብ ሲል ተረጋግተው ቀጠሉ። የተገደለበት ስፍራ በራሱ አከራካሪ ነበር። ከቤተ መንግስት ከወጣ በኋላ መርካቶ ላይ ቀጥቅጠው ጉሃ ጽዮን ድረስ አምጥተው ጣሉት የሚሉም አሉ። ከፊሎች ግን ከቤተ መንግስት ወደ ጠቢባኑ ዓለም ሲመለስ መኳንንት ገዳይ ልከው አባይ ሸለቆ ሲደርስ አስገደሉት ይላሉ። የኔ ጥያቄ ይህ አይደለም። ቀንደኛው የሞተ መግቻውን ስለነጠቀው ተገደለ ባይ ነኝ። የጠቢባን ሞት ካስረዳ ፍርዱንም ለጠቢባኑ እተዋለው ብለው ወደ ጠቢባኑ እጅ ነስተው ተቀመጡ። የመጀመሪያ ፍትህ ሰጭ ወይራው ነበሩ።